ኢንቨስተሮች በገንዘብም በእውቀትም እያሳደግን ማጠናከር አስፈላጊ ነው የሚባለው ትክክል ነው። ካፒታልን ግን ቦርደር ማበጀት አያስፈልግም። ካፒታል ከየትም ቦታ ከመጣ ቶሎ ላፍ አድርጎ ስራ ላይ ማዋል ነው እንጂ ከእንትን ከመጣ አታስፈልግም ከእንትን ብቻ ከመጣ የሚባል ነገር ተገቢ አይደለም። ኢትዮጵያውያን ባለሀብት አገር ውስጥ ሰርቶ እንዲያድጉ ድጋፍ ሲደረግ በገንዘብ ብቻ አይደለም፣ አቲቲዩድም ነው። ሁለት ፎቅ ሁለት መንገድ ከሰራችሁ በኋላ ቶሎ ሄዳችሁ ዱባይ ቤት አትግዙ፣ ዱባይ ቤት ከምትገዙ ያንን ገንዘብ እዚሁ ኢንቨስት አድርጉት የሚል ያሳሰብ ለውጥም ያስፈልጋል። ሁላችሁም እንደምታውቁት ዓለም ላይ ውድ የሚባል መዝናኛ ውድ የሚባል ሆቴል ካለ ከ10 አንድ ወይም ምናምን ኢትዮጵያውያን ታያላችሁ። ኢትዮጵያውያን ውድ ቦታ ዓለም ላይ ሲዝናኑ ይታያል፣ ውድ ሰፈር ሲኖሩ ይታያል። ያ ሀብት ለምንድን ነው እዚህ የማይፈሰው? ምንጩስ ምንድነው እያሉ ማየት ያስፈልጋል። የሎካል ኢንቨስተርስ ኢንካሬጅ መደረግ ያለባቸው እንደ ሎካል ኢንቨስተር አስቦ ያለውን ሀብት በሙሉ ሀገር ውስጥ ለማፍሰስ ሲሰናዳ እንጂ ትንሽ ትርፍ ሲያገኝ ሴፍ ነው የሚያስበው ዱባይ ከሆነ አሜሪካ ከሆነ ቤት የሚገዛው ሌላ ቦታ ከሆነ ድጋፍ ላይ ሎካል ሀብት ማሸሽ ላይ ግን እንደማንኛውም ከሆነ ጥቅም የለውም። ይሄ በጊዜ ብዛት በእናንተም ጥረት በመንግስትም ጥረት እየተቀረፈ እንደሚሄድ ተስፋ አደርጋለሁ። ከዩጋንዳ ጋር ያለው ንጽጽር መኪናን በሚመለከት ዩጋንዳ ከኢትዮጵያ የተሻለ መኪና አላት የሚለውን ብዙ እርግጠኛ አይደለሁም። እርሱ ከኔ የተሻለ ያውቃሉ ስለኖሩበት። የሆነ ሆኖ ግን የመኪና ቁጥር መቆጠብ የሚያስፈልገው እርሱ ያነሱት ጥቅሞች እንዳሉ ሆነ ችግር ስላለ ችግሩ ሁለት ነው። አንደኛው ነዳጅ ከፍተኛ ሀብት ኢትዮጵያ የምታፈስበት ሴክተር አንዱ ነዳጅ ለማምጣት ከ2.5 ቢሊዮን ዶላር በላይ በአመት እናወጣለን። ብቻ ሳይሆን ነዳጅ የሚያስገቡ ሀገራት በሁለት ወር ሶስት ወር ውስጥ ክፍያ ይጠብቃሉ። በተራዘመ ጊዜ የሚገኝ አይደለም እና አብዛኛው የምናገኘው የውጭ ምንዛሪ ነዳጅ ላይ ስለምናውል አሁን እርሶ እንዳሉት ሁሉም ሰው እንዲያስገባ ብናደርግ ሁሉም ሰው ደግሞ ነዳጅ ይፈልጋል ማለት ነው። ያን ማቅረብ ደግሞ እንደ መንግስት አንችልም። ነዳጅ ብቻ አይደለም መንገድ ስራናቸው መንገዶች ያን ማስተናገድ የሚችሉ አይደሉም። ይሄን ነዳጅ ማምረት ስንችል መኪና በሀገር ውስጥ ማምረት እየቻልን ስንሄድና የውጭ ምንዛሬ ፍላጎት እየቀነሰ በሚሄድበት ሰዓት እርሶ እንዳሉት ማስፋት ያስፈልጋል። ለማንኛውም ቤዚክ ፍላጎት መኪና